Hai daawwattoota kiyyaa fi maatii chaanaalii kiyyaa kan taatanii kun maqaan koo Abduu jedhama. Chaanaaliin amma isin raadiyaa tokkoon sagantaan kun boruu koof kan jedhu irraa kan isiniif dhiyeessudha. Hadda akkuma duraanii waa baay'ee babbareedaa ta'e fidee isiniif dhufee jira jechuudha. Hadda waa'ee seenaa nama tokko ilaalla. Seenaan kun namni kun eenyu kan jettaniif yared naguuti. Yared nagu eessa ka'e, eessatti akka guddatee fi eessa akka dhalate seenaa isaa isinitti himaa jechuudha. Yared nagu daa'imummaa isaatiin rakkoo dheeraa kan dabarsee fi rakkataa kan ture yoo ta'u, inni Abbabichi Gobanaa jedhamtuun deeggaramaa ture. Kanaafis mataa gadi hin qaban. Innis guddatee bakka guddaa gahe. Saalfii fi akka namoota biraa qaanii fi hin qaanu. Inni akka itti guddates dabbaree miidiyaa irratti dubbata. Miidiyaa adda addaa irratti jechuudha. Chaanaloota biyya keenya gurguddoo irratti bahuudhaan isiitu na qarqaaree, isiitu na deeggare jedhee dubbatee isii jabeessaa jira jechuudha. Kanaaf fakkeenya kan nu ta'u viidiyoo wayii qabadhee dhufeeraadha. Viidiyoo kana ilaalaatii yoo jaalattan laayik sheernaa gochuudhaan na bira dhaabbataa isiniin jedhaa. Laalaa waliin itti bohaaraa irraa baradhaa itti bohaaraa isiniin jira. Gara viidiyoo deemna. ታዋቂው የክነት ሰው ደፋሩ በመካከላችን በመገኘቱ እጅግ በጣም ደስ ብሎኛል። እናንተ ደግሞ ወጣት ያሬድ ከተናገረው አንድ በጣም ልቤን የነካኝ ነገር አለ። ያጋጠመኝም ነገር ስለነበረ ነው መናገር ያለብኝ። በአበበች ጎበና ተረድቻለሁ ብሎ መናገር ይፈራሉ ብዙዎቹ። ማደጎን ማሳደጋ ነበርክ እንዴ የሚባል ወሬ ስለሚሰማ እሱ ግን ያሬድ ጥበቡን የገለጸው በተለይ አንድ ቴሌቪዥን ፕሮግራም ላይ ቀርቦ ዩኒፎርም ለብሶ ትምህርት ቤት የሚሄድበት አጥቶ ሲቸገር የነበረ እናቶችና ቤተሰቦቹ በጣም የተቸገሩ መሆናቸውን ይሄ ቤተሰቦች ችግር እንደዚህ አውጥቶ ተናገረ። አበበችን አጉልቶ ያወጣ ቅድም ያሬድን ያሬድ ያረገች አበበች ነው ብሎ ሲናገር በጣም ልቤን ይበላልና አንድ ጊዜ አጨብጭቡ። ትልቅነት ይሄ ነው። ከነበሩበት ቦታ ደብቆ ሳይሆን ከዛ ተነስቶ ያለውንና የተገኘው ውጤት መናገር ከዘመናዊነት እንትን ያሌለ ግን መጥፎ ባህልን ጣልታ ያለ እድሜ እንትን ጋብቻን ጣልታ ከሀገር ቤት የወጣች እናት ነች። እና ስለዚህ ያን ጊዜ አንድ ቀሚስና አንድ ነጠላ ብቻ ነበር። እና ዛሬ ከዛ ወጥቶ ሰርቶ ራሳቸውን ለውጦ ራሴን አልፈልግም እኔ ወደ 10ኛ ክፍል እንደዚህ ገደማ እያለሁ እዚህ ላይ ያለው ወርቅ አንገት ላይ ያለው ወርቅ እንዴ እየተንኳኳ ነበር የሚሄደው። ምን አድርግልሻል ይሄ ብለት ሁሉ ምንም ተሸክመሽ ነበር ቤተሰብ ያምናትና ምንድን አለችው? የችግር ጊዜን ሽጬ እጠቀምበታለሁ ወይም ድሃ እረዳበታለሁ ነው ያን ስትል። አንድ በጣም አስደናቂ የሆነ ዶክተር አበበች ስጦታ እርዳታ ድጋፍ የጀመረችው በሕፃን እያለች ምናልባት 78 ዓመት እያለች ከቤት ቅቤ እዚህ ስር ቀብታ ራሱ እዚህ ስር አድርጋ መጻፋ ላይ አይታችሁ እንደሆነ እንደዚህ መልሳ ውጪ ወጣና ቅቤ የሌላቸውን ድሃ ልጆች ትቀባ ነበር። ይሄን ከራሱ አንደበትና ከቤተሰብ ተረድቻለሁ። እና ይሄን አሳልፋ ነው መጣ እንደነ ያሬድና ሌሎቹ ዶክተሮች፣ ሌሎቹ ወጣቶች፣ ሌሎቹ ብዙ ወጣቶች እዚህ ያሉት ብቻ ሳይሆን ውጪ ሀገርም ያሉ አሉ። እና ያፈራች እናት ነችና ያሬድ ያንስ ሰብሮ ነው እኔ ድሃ ልጅ ነኝ፣ ነገር ግን አበበች እንዲህ አረገችልኝ፣ ዛሬ ያሬድ ነኝ። በቃ ሁሉም ሰዎች እድል ካገኘ መሆን ይችላሉ። አሁንም ደግሞ በዚህ አካባቢ ህፃናት ላይ አተኩረን የምንሰራው ወጣቶች ላይ፣ ሴቶች ላይ፣ ኮሚኒቲ ላይ እንደዚህ ነው የምንሰራው። በጣም መሰረታዊ የሆኑ ህፃናትን ማሳደግ፣ አሁን ደግሞ ሴቶችንና ወጣቶችን ማብቃት፣ በዚህ ላይ አተኩረን የምንሰራው። ስለዚህ ትልቅ አምባሳደራችን ነው እሱ። ማህበራችን አባሎች አሉት። በአመት የሚከፈል ክፍያ የፈለገ ሰው የፈለገው መጠን ይከፍላል። መነሻ ትንሽ ነው። 2000 በአመት ከከፈለ በቃ አባል ሊሆን ይችላል። እስከ 200,000 300,000 በአመት የሚከፍሉ አሉ። ለምንድን ነው ክፍያው ገንዘብ ብቻ አይደለም፣ በእውቀትም
በሙያው በጉልበቱ ያገለገለ አባል ይሆናል። በዛ አባል ላይ ትላንትና ወዳ የአበበች ጎበና 3-4 ደረጃዎች አሉ። ማረግ አለው። የአባልነት ማረግ አለው። መደበኛ አባል መጠነኛ ክፍያ ከፍሎ ያው በየዓመቱ ግዴታቸውን የሚወጡ፣ ከዛ የክብር አባል፣ የእድሜ ልክ አባል፣ የድርጅት አባል የሚባሉ አሉ። የክብር አባል የሚባለው ከፍ ያለ ገንዘብ የሚከፍል ወይም ከፍ ያለ አገልግሎት አደረገ፣ የቀሰቀሰ እርዳታ ያሰባሰበ ሌሎችም ነገር ሊሆን ይችላል እና የክብር አባል ነው። የእድሜ ልክ አባል እንደ ቤት፣ መኪና፣ ግዙፍ ነገር ሰጥቶ በቃ የሚያመጣ አባል ነው። ስለዚህ ከትላንትና ወዲያ የድርጅቱ ማኔጅመንት ስብሰባ አድርጎ ያሬድን የክብር አባል አድርጎ ሾሞታል። ይህ እንግዲህ አሁን አንድ ማየት ያለብን የትላንትና በአበበች ጎበና ድጋፍ ፈላጊ የነበረው ትንሹ ያሬድ ዛሬ ግን የድርጅቱ ክብር አባል ሆኗል። በመጀመሪያ ደግሞ ሌላው ከአበበች ጎበና ወሎ ሄዶ ከወሎ 2-3 ልጆች ይዞ ሲመጡ አንዷ የነበረች ከ3ቱ አንዷ የነበረች በአሁኑ ጊዜ እዚህ አበበች ጎበና እዚህ አድጋ ተምራ ግራጁዌት አድርጋ እንደውም እኔ ጻፊ ነበረች። አሁን የተሻለ ስራ አግኝታ ምድሮክ ውስጥ ነው የምትሰራው። የድርጅቱ የቦርድ አመራር ነች። የኔ አለቃ ነች። ይሄ ነው እንግዲህ ወጣትን በቦታ እየተኩ መሄዳለን ባሉ ወደፊት ልጆች የምታካለን። ስለዚህ አሁን በማኔጅመንቱና በቦርዱ ስም ወጣት ያሬድ የተዘጋጀውን የክብር አባልነት ሰርቲፊኬት ይሰራል። እስቲ ያሬድ አንብ እስቲ አንተ ራስህ አንብላቸው ለሰዎች። ከላይ አበበች ጎበና የህፃናት ክብካቤና ልማት ማህበር ይላል። የክብር አባልነት ሰርቲፊኬት ለአርቲስት ያሬድ ነጉ ይላል። ለእውቅና የበቃህበትን የኪነ ጥበብ ሙያ ምክንያት በማድረግ በተለያዩ ጊዜያት ለቃለ መጠይቅ በተዘጋጀባቸው መድረኮች፣ ታዋቂ ፕሮግራሞች ላይ የአበበች ጎበናን መስራች የሆነችውን ዶክተር አበበች ጎበናን እና የማህበሩን ሰብአዊ ልማታዊ ስራዎችን ለህዝብ ለማስተዋወቅ ላበረከትከው ከፍተኛ አስተዋጽኦ ይህ የክብር አባልነት ሰርቲፊኬት ከታላቅ አክብሮትና ምስጋና ጋር ተሰጥቶሃል ይላል። በእውነት እኔ ይህንን ጠብቄ ሳይሆን አበበች ጎበና ላደረገችልኝ ነገር ነው ሳወራ የነበረው። ማለት ትልቅ ነገር ቅድም ምን ብለዋል እሳቸው? አበበች ጎበና አንድ ያሬድ ነጉን ብቻ አይደለም ያሳደገችው። አበበች ጎበና በውስጥ የምታሳድጋቸው እናትና አባት የሌላቸው ልጆችን አሁን እኔ ደብተር ብርድ ልብስ አልኩም እንጂ እዚሁ ቁርስ፣ ምሳ፣ እራት እያበላች የምታሳድጋቸው እልፍ ልጆች አሉ። እነሱ ልጆች ዛሬ ዶክተር ሆነዋል። ዛሬ ብዙ ነገር ሆነዋል። ደፍራችሁ ስለ አበበች ጎበና ዘምሩ። ደፍራችሁ ስለ አበበች ጎበና ተናገሩ። ለእኔ ውጪ ለነበርኩት ልጅ ይሄ የክብር ስጦታ ከተሰጠኝ ለእናንተ ደግሞ የአበበች ጎበናን ማዕረግ ይሰጧቸዋል ብዬ አስባለሁ። እና ተናገሩ፣ አውሩ፣ መልካምነትን ስበኩ ብዬ ነው የማስበው። እኔ በጣም ነው የማመሰግነው። ከመናገር በላይ ነው ይሄ ስጦታ ለኔ የቤቴ ትልቁ ማዕረግ ነው። አመሰግናለሁ። ያሬዶ በመጨረሻ ምናልባት ይህን ቤት ያሬዶ አንድ ነገር እንዲናገር ስለፈለግኩ ነው እና ቤቱ ድጋፍ ያስፈልገዋል። በራሱ ቢንቀሳቀስም ሰዎች እንዲደግፉ መልእክትን ብታስተላልፍልን